ከቅድስቲቷ ከተማ ከመዲና ከመስጂድ ነበዊ ወደ መስጂድ ቁባ ጉዞ እየጀመርን ነው። አሁን የምንገኘው ፊት ለፊታችን የምታዩት መስጂድ ቁባ ይባላል። በኢስላም ታሪክ ውስጥ ለመጀመሪያ ጊዜ የተገነባው መስጂድ ይሄ ነው። በቂብላው በኩል የመጀመሪያውንም ድንጋይ ያስቀመጡት እሳቸው ናቸው። ከዛ አቡበከር፣ ዑመር ሁሉም በፍቅርና በውዴታ በመነሳሳት በአንዴ የተገነባ መስጂድ ነው። ከቤቱ ጧራ አድርጎ እዚህ መስጊድ መጥቶ ረካዓተይን ለመስገድ ተህየተል መስጊድም ይሁን ሌላ ብቻ ረካዓተይ ለመስገድ ነይቶ ወደዚህ የመጣና የሰገደ ሰው አጅር አለው። ያም የዑምራን ያክል ነው ያሉት። አላህ ይወፍቀን። አልሐምዱሊላህ ላመስግን በጣም